አንደት እዚህ ጉባኤ መጥተሻል። በህልምሽ በሬ እያሳደደሽ አይተሻልና ሊወጋሽ እያሳደደሽ ነው ያየሽው። ህልም ዓለምሽ ላይ ያየው ነው እና በጣም ተጨንቀሽ እንዳይወጋሽ ፍርሃት ውስጥ ሆነሽ ነው ያደርሽው። ይሄንን ህልም አይተሻልና ከዚያ በኋላ ስፒሪትሽ ልክ አይደለም። በጣም እየተጨነቅሽ ነው ያለሽ። አንቺ ልጅሽን አሳይ ቶሎ ብለሽ ዛጋለ ይገርመው ብዙ ነገሯን የሚያስከፍል እግዚአብሔር ልጅ ነው ያየው። እየጸለይኩኝ እህልም ዓለማው ስገባ የሆነ እንጅል ነው ያየው። እዚህ ጋር ይኸውልሽ በደንብ ስሚ ቀናቤ ላይ አንዱ ይሄ የመንፈስ አሰራር አንቺ ወት ሊያደርግ ያለው አንቺም እየተጨነቅሽበት ያለ የአንድ ልጅ ጉዳይ አለ። እየሰማሽ ነው? እየጸለሽ ነው። የዚህ ልጅ ጉዳይ ደግሞ እያስጨነቀሽ ነው። እየሰማሽ ነው? ከባድ ጭንቀትና ከባድ ፍርሃት ውስጥ ነው ያለሽ። የዚህ ልጅ ጉዳይ እረፍት ነስቶሻል፣ ሰላም ነስቶሻል። በተለይ ይሄንን ካየሽ በኋላ ጤነኝነት አይሰማሽ። ዛሬ ይሄንን መንፈስ እመታለሁ ጩና ይመታል ብልሽ ህይወቴ ላይ ብልሽ ነገሬ ላይ ታሪኬ ላይ በረከቴ ላይ የተቀመጠ ማንኛውም መልስ አጋንንታዊ አሰራር ለቆኝ ይሄዳል። አንደኛ ይሄ ልጅ አይሞትም። ከመናፍስቱ ዓለም በተላከ የመንፈስ አሰራር እንዲሞት የተላከ ይሄን ቤታቸው ላይ ፋይሊንግ የከፈተ የመንፈስ አሰራር ነው። እጆቻቸውን ሰው ፈውስ ተመልከቱ። መጨረሻ በጣም ያዞራትና ጥሏት ሄዳ ልጆቻቸው